ሰላም ጤና ይስጥልኝ ውድ ተከታታዮቼ ተመልካቾቼ፣ እግዚአብሔር ይመስገን እኔ ደህና ነኝ። በዛሬው ዲሽ ይዤላችሁ የመጣሁት እንደዚህ የሚያምር ቆንጆ የሆነ ከሽምብራ ዱቄት እየተሰራ የጥብኝ አሰራር ነው። ትወዱታላችሁ። ወደ አሰራሩ ከመሄዳችን በፊት ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን በላይክ እና በሼር እንድትጀምሩ በትህትና ጠይቃለሁ። አሁን ቀጥታ ወደ አሰራሩ እንሄዳለን። ስራዬን ሲጀምር በማቦካበት ሳህን ላይ የጤፍ እርሾ ነው የሚጨምረው። ይሄን ያክል የጤፍ እርሾ ጨምሬያለሁ። እዚህ ጋር የሽምብራ ዱቄት ሱፐርማርኬት መሸጥ ተጀመረ እንዴ ብላችሁ የጠየቃችሁኝ ይሁና፣ በዚህ መልኩ ይሸጣል። ዛሬ አይደለም የተጀመረው፣ በፊትም አለ፣ አዲስ አይደለም። ግን ካርቶኑ ይኸውላችሁ ይሄንን ይመስላል። መግዛትና መጠቀም ትችላላችሁ። እዚህ ጋር በእርሾው ላይ ዘይት፣ የአትክልት ዘይት ነው የተጠቀምኩት። እርሾውንና ዘይቱ እንደዚህ አቀላቅለዋለሁ። ትንሽ ስኳር እርሾውን ያስነሳልናል። አሁንም በአንድ ጋር እንደዚህ አቀላቅለዋለሁ። በዚህ ላይ የሽምብራ ዱቄት ነው፣ ሙሉ ለሙሉ የሽምብራ ዱቄት ብቻ ነው። ሌላ ምንም የቀላቀልኩት የለም። ከሽምብራ ዱቄት ብቻ ነው የሰራሁት። የፍርኖ ዱቄትም መጨመር የምትፈልጉ መጨመር ትችላላችሁ። እኔ ግን ሙሉ ለሙሉ የሽምብራ ዱቄት ነው ያደረኩት። በዚህ ላይ የዳቦ ቅመም አንድ ማንኪያ ጨምራለሁ። ጨው፣ አሁን ይሄንን እሽት አድርጌ አወቀዋለሁ። በአንድ ጊዜ ብቻ አሁን የምጨምረው ቀስ እያልኩኝ ነው። ትንሽ የሽምብራ ዱቄት በጣም ድቅቅ ያለ ላም ያለ ስለሆነ ለማቀላቀል ትንሽ ያስቸግራል። ቶሎ አይዋሃድም። እጅ ላይ የሚጣበቃል። የምናቦካበት ሳህን ላይ በጣም ነው የሚጣበቀው። ስለዚህ ትንሽ ቢያስቸግርም ጊዜ ወሰድ አድርገን እሽት አድርገን ቆንጆ አድርገን ማቡካት ይጠበቅብናል። እጅ ላይ ራሱ ይጣበቃል፣ እቃው ላይ ይጣበቃል። በጣም የላመነ የመጨረሻ ነው፣ ድቅቅ ያለ ነው። ሊጡ ይሄን ያክል ከቀጠነ በቂ ነው። በጣም መቅጠን የለበትም። መካከለኛ እንደዚህ ቆንጆ አድርጌ አውክቸዋለሁ። እንደዚህ ክድና አድርጌዋለሁ። ኩፍ ሲል ተመልሰን እንገናኛለን። ቪዲዮውን ላይክ ማድረጋችሁን አትርሱ። እናንተ ላይክ በምታደርጉበት ጊዜ ቪዲዮ ለሌሎች እንዲደርስ ያግዘኛልና ላይክ እያደረጋችሁ አበረታቱኝ። እና ከአንድ ሰዓት በኋላ ተመልሼ መጥቻለሁ። እንደዚህ ኩፍ ብሏል። አየሩ ትንሽ ቀዝቃዛማ ከሆነ ከዚህ በላይ ሊፈጅም ይችላል። ሙቀታማ ከሆነ ደግሞ በጣም ሙቀታማ ከሆነም ደግሞ ከዚህም ከሰዓትም በፊትም ኩፍ ሊል ይችላል። አሁን ይሄ አንድ ሰዓት ፈጅቷል። ያው ቆንጆ ሆኖ ኩፍ ብሏል። አሁን ቀጥታ ጥብኛውን ወደ መጋገሩ ነው የሚሄደው። አሁን ምጣዴን ለኩሻለሁ። ምጣዴ ሲግል ጋግራለሁ። ምጣዱ በጣም መጋል የለበትም። መካከለኛ የሆነ ሙቀት መሆን አለበት። በጣም ከጋለ ላይላው እርር ይላል፣ ውስጡ ቀረት ያለ ይሆናል ማለት ነው። ስለዚህ መካከለኛ አድርገን ብናበስለው ቆንጆ እንደሆነልን የተመረጠ ነው።
እኔ የምጋግረው በጭልፋ ነው። እናቶች ግን ብድግ እያደረጉ በእጃቸው ቁጭ ቁጭ ነው የሚያደርጉት። እንደዚህ በጭልፋ ነው እኔ የምጋግረው። ትንሽ ሊጡ ቀረት ይለዋል። ከዚህም ወፈር ማለት ነበረበት። ይሄም ግን ለክፉ አይሰጠውም። ከስር ይሄን ያክል ከበሰለ እንደዚህ ገለብጠዋለሁ እና ከላይ ደግሞ እንዲበስል ከለሩ እንደዚህ የሚያምር ሆኗል። ቀስ ብሎ እንደዚህ ምጣዳችንን በመካከለኛ ሙቀት ማድረግ አለብን። አሁንም ክድ እናደርገውና እንዲበስል አደርገዋለሁ። በተለይ አሁን መቀነስ አለበት፣ ካለበት ሙቀት ትንሽ ቀነስ መደረግ አለበት እርር እንዳይል። ይሄው አበሳሰሉ እንዴት እንደሚያምር ቆንጆ ሆኖ በስሏል። ይሄው እንዴት እንደሚያምር ሽታው ደግሞ እንዴት ደስ እንደሚል የሽምብራው ዱቄት እንዲሁም የዳቦ ቅመም በጣም ደስ ይላል ሽታው። ይሄው ይሄንን ይመስላል። አሁን ደግሞ የቀረውንም በዚሁ መልኩ እንደዚህ ጋግረዋለሁ። ይሁን ተመልካቾቼ በዚህ መልኩ እንደዚህ ሰርቼ ጨርሻለሁ። ደግሞ አቀርበውና ታዩታላችሁ እንዴት እንደሚያምር። ይሄው እንዴት እንደሚያምር ይሄንን ይመስላል። ሽታው ደግሞ ልነግራችሁ አልችልም፣ በጣም ቆንጆ ነው። የሽምብራው ዱቄት እንዲሁም የዳቦ ቅመም በትኩሱ ደግሞ በጣም ነው የሚጣፍጠው። ሽታው ደግሞ ልነግራችሁ አልችልም፣ በጣም ቆንጆ ነው። ቤተሰቦቼ ለቡና ቁርስ እንዲሁም ከሻይ ጋር ለመክሰስ ለቁርስ ማድረግ እንችላለን እና በጣም ቆንጆ ነው። ከአሁን በፊት ያልሞከራችሁት ያልሰራችሁት ሰርታችሁ ሞክሩት። በተለያየ አይነት ሽምብራ እንደዚህ መስራት እንችላለን። ድፎ ሰርቼዋለሁ፣ እንዲሁም ከጥቁር ጤፍ ጋር አነባበሮ ሰርቼዋለሁ እና የተለቀቁ ቪዲዮዎች አሉ፣ ማየት ትችላላችሁ ገብታችሁ እና እንዲሁም ሞክሩት በየቤታችሁ ከአሁን በፊት ያልሞከራችሁት ያልሰራችሁት ማለት ነው። እኔ በጣም ነው የወደድኩትኝ፣ እናንተም ደግሞ እንደምትወዱት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው አይታችሁ ከወደዳችሁት ላይክ፣ እንዲሁም ሌሎች ይጠቅማል ብላችሁ ካሰባችሁ ሼር በማድረግ ሌሎች እንዲደርስ ያደረጋችሁ እንድታበረታቱ በትህትና ጠይቃለሁ። ይህን ይመስላል የዛሬው ቪዲዮ። ደግሞ ላይ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዘወትር ተከታታይ እንድትሆኑ በትህትና ጠይቃለሁ። በአዲስ ቪዲዮ እስከምንገናኝ ሰላም።